አመስግኑት ስራ ሀገሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ሀገሩም ድንቅ ነው በሉት ንጹሕ ባህሪ ነው ሁሉን የሚገዛ የነገስታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔር ስራ ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ሀገሩም ድንቅ ነው በሉት እግዚአብሔርን አመስግኑት ስራ ሀገሩም ድንቅ ነው በሉት ጥበብን የሚሰጥ ጥበበኛ ፍርድን የማያጎል እውነተኛ ዳኛ እንደ እርሱ ያለ ከቶ አይገኝም እግዚአብሔር ግሩም ነው ዘለዓለም እግዚአብሔርን አመስግኑት ስራ ሀገሩም ድንቅ ነው በሉት 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 አሜን ዝማሬዎችን ይቀበልልን የዝማሬው ባለቤት እግዚአብሔር ስሙ የተመሰገነ ይሁን መስዋዕት እግዚአብሔር ለእህታችን ዝማሬ መላእክትን ያሰማልን የአገልግሎት ዘመንሽን ይባርክ ይቀድስልን በቤቱ ያጽናሽ የሕይወትን ቃል ያሰማልን እህታችን በልወ ለእግዚአብሔር ግሩም ግብርከ እግዚአብሔርን ስራ ግሩም ነው ድንቅ ነው በሉት የእግዚአብሔር ስራ ድንቅ ነው በየትኛውም ዓለም ያለን ሰዎች ዛሬ እንዲተገናኝተን ለመመረቅ ደርሰናል ማለት ነው በድጋሜ ተመራቂዎች እንኳን ደስ ያላችሁ እንኳን ለዚህ ዕለት አደረሳችሁ ተፈሳይክሙ እንኳን ደስ ያላችሁ ላለው በመከተል ቤዛዊት ዝማሬ ታቀርብልናለች ቤዛ ይሰማሽ ከሆነ ቀጥይ እሺ መምህር እንዴት ዋላችሁ ብያለሁኝ አባቶቼ ባርክ ብያለሁ አባቶች ካላችሁ እንኳን አደረሳችሁ ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንዲሁም ለምትመረቁ እህት ወንድሞቼ እንኳን አደረሳችሁ እንኳን ደስ አላችሁ ብያለሁኝ እሺ ግጥም ግን በመሃል ስነ ጽሁፍ ያለው ሰው ካለ መዝሙር ከመዝሙር በስመ አብ ወወልድ ወመንፈስ ቅዱስ አሜን በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን መዝሙሩን ለመዘመር በአብ ስም በወልድ ስም በመንፈስ ቅዱስ ስም አምኜ ተማጽኜ ዘምራለሁ አብረን እንዘምር ሀገራችን ሰማይ እናታችን ማርያም እያ አብረን እንዘምር ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም አይደለች ለምን ሰላም አጣን ዓለም አይደለች ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም አይደለች ለምን ሰላም አጣን ዓለም አይደለች ስለ አንድ ዓላማ እረኛው ከጠራን ያብሎ ሲኬፋ እንደምን ተባባል የሐዋርያቱ የኛ ተልእኮ አያቀናም ትውልድ ልዩነት ተሰብኮ አያቀናም ትውልድ ልዩነት ተሰብኮ ሀገራ
ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም የኛ አይደለች ለምን ሰላም አጣን ዓለም የኛ አይደለች የአክባሪ ሰው የፍቅርና ትግል ያቆስል ነበረ የልካን ማይዘን ቅርንጫፍ ቢበዛ ግንዱ ግን አንድ ነው ስለሞተልን ነው እኛ የምንሰብከው ስለሞተልን ነው እኛ የምንሰብከው ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም የኛ አይደለች ለምን ሰላም አጣን ዓለም የኛ አይደለች በልብ ያልታሰበች ስፍራ ዘጋጅቶልን በዓይንም ያልታየች መንግስቱን ሰርቶልን ቅዱስ ሕዝብ አድርጎ ለእርሱ የተለዩ የአንድ እግዚአብሔር ልጆች ለምን ተለያዩ የአንድ እግዚአብሔር ልጆች ለምን ተለያዩ ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም የኛ አይደለች ለምን ሰላም አጣን ዓለም የኛ አይደለች ይልቅ በአንድ ሀሳብ በአንድ እንስማማ ንጹህ እንድንሰይ በእግዚአብሔር ከተማ በድንግል ማርያም ዙሪያ ተሰብስበን በጸጋ እንቀበል መንፈስ ቅዱስን በጸጋ እንቀበል መንፈስ ቅዱስን ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም የኛ አይደለች ለምን ሰላም አጣን ዓለም የኛ አይደለች ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለም የኛ አይደለች ለምን ሰላም አጣን ዓለም የኛ አይደለች ጠላቴ ይሸሻል ስምሽን ስጠራ ወይኑን ያስገኘሽው የወይን ሐረግ ድንግል ንጽሕት ደብተራ መስዋዕተ አቤል ከወይኑ ጠጣና ድጋሜ ላይ ጠመኝ ከወይኑ ጠጣና ድጋሜ ላይ ጠመኝ ከህብስቱም ልብላና ድጋሜ ላይ ርበን በአንቺ አማካኝነት ድህነትን አገኘን ስደትሽን አሳስቢኝ ሐዘንሽን አሳስቢኝ ላኑረው በልቤ ሳስታውሰው ልኑር ሁሌም በሐሳቤ ልጅሽን ሊገድለው ሄሮድስ ሲያሳድድሽ የበረሃው ሐሩር እንዲያ ሲያካትልሽ የዝምታ ንግስት ያለ ሁሉ መከራ በትዕግስት አሳልፈሽ የዝምታ ንግስት ያን ሁሉ መከራ በትዕግስት አሳልፈሽ ልጅሽ በመስቀል ላይ ተሰቅሎ ስታዩ በእናትነት አንጀት እንደምን ታገስሽው ቅዱሳን ሁሉ አንቺ ትበልጫለሽ ሁሉን የያዘነው በእጅ ስለታቀፍሽ ሁሉን የያዘውን በእጅ ስለታቀፍሽ ዮሐንስ አፈወርቅ ደግሞ አባ ጊዮርጊስ
ክብርን አግኝተዋል አንቺን በማወደስ። ቀደሙት አበው ክብርሽን ለመግለጽ ቃላትን ቢያጥራቸው ክብርሽን ገለጹ ጽሑፍ ድንቅ ብለው። እንዴት ባለ ቀለም ምን ባለ ብራና ስላንቺ ይጻፋል። እያደረ አዲስ እንግዳም ይሆናል። ድንግል አትለይኝ ሳለሁ በሕይወቴ ድንግል አትለይኝ ሳለሁ በሕይወቴ እንዳልደናቀፍ ቅደሚ ከፊቴ። ክብሬ ነሽ ሞገሴ ድምቀት ነሽ ለቤቴ ክብሬ ነሽ ሞገሴ ድምቀት ነሽ ለቤቴ። ትዕግስትን አድኝ ድንግል አንደበቴ ምንም ትቢያ ብሆን ኃጢአት ያሳደፈኝ እንዳመሰግንሽ ድንግል ፍቀጅልኝ። ከውድቀት የማንሸኝ የኃጢአትን ገመድ በጣጥሽ ጣይልኝ። አሜን። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። የድንግል ማርያም ፍቅሯ በልባችን ጣዕሟን በአንደበታችን ያውልብን ያሳድርብን። ክብር ይስጥልኝ። አመሰግናለሁ አባት። ቀሲስ ይፍቱኝ የመጡ እንግዶቻችንን ይባርኩልን። እንኳን ደህና መጡ አባታችን። እግዚአብሔር ይመስገን። መምህር አይመረ፣ መምህር ኢሳያስ እና መምህር ሰናይ እና መምህር በቃሉ እንዲሁም ልጆቻችን እና ሊቀ ዲያቆናት ለሁሉ ሁላችሁም እንኳን ሰላም ቆያችሁኝ። እግዚአብሔር ይመስገን ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በእውነት በእድሜ በጤና ለሊቀ ዲያቆን መምህር ኢሳያስ በእድሜ በጤና ቅዱስ እግዚአብሔር ያቆይልን። በግሩም አቀራረብ ነበር ያቀረቡት። መልካም አባታችን እንኳን ደህና መጡ ብለናል። ዲያቆን ኢሳያስ ስለ ድንግል ክብር ያቀረብክልንን መብርሃን ቅድስት ድንግል ማርያም ንጽሕት በድንግልና ስርጉት በቅድስና በአምደ ወርቁ ትጻፍልህ። እግዚአብሔር ይስጥልን፣ የሕይወትን ቃል ያሰማልን፣ ጸጋውን ያብዛልህ። ከዚህ በላይ አብዝተህ ተነግሮ ስለማያልቀው የድንግል ማርያም ፍቅር ተነግሮ ኪሩቤል ሱራፌል በልሳናቸው አመስግነው የማይጨርሷትን ክብሯን ለመጪው ትውልድም እንድታዘክር መብርሃን በዘርፋፋው ቀሚሷ በከንፈ ረድኤቷ ትርዳ። እግዚአብሔር የአባ ጊዮርጊስ ዘጋስጫ አምላክ የቅዱስ ዮሐንስ አፈወርቅ አምላክ የነ ቅዱስ ቄርሎስ አምላክ ይርዳ። እግዚአብሔር ይስጥልን። እናመሰግናለን። ዲያቆን በተዋቡ ቃላት በሚያምር ድምፅ ነው የሚቻልህን ያህል ያመሰገንካት። መብርሃን ዋጋህን ትክፈልህ ለማለት ነው። የሕይወትን ቃል ያሰማልን ዲያቆን። በመቀጠል ያው እንግዲህ ቅድም መምህራችን እንደተናገሩ ብዙ መርሃ ግብር አለ። ያው ዛሬ ቀሲስ ልጆቻችን የመጡበት መግቢያ ነው፣ በራሱ ብርሃን ነው። ስለዚህ አንዱ ይሄ ነውና እኔ ብለው መምህር አይመረ ለኔ እያደሉኝ ነበርና እንዲው ዛሬ መልእክት ላስተላልፍ ብዬ ነው። ቀኔ በመምህር ይነበብ ቢሆን ያምራል ብዬ አስባለሁ። ከኔ ይልቅ እንዲው በሰፊው የቆዩበት የቅኔውን ባለሙያም ናቸውና እኔ በመምህር ይነበብ ቢሆን ያምራል።